ውድ ተማሪዎች እንኳን ወደ ሁለተኛው ምዕራፍ ትምህርታችን በሰላም መጣችሁ። በዚህ ምዕራፍ የምንመለከተው የፎክሎር ዘውጎች ወይም አይነቶችን ነው። ፎክሎር እጅግ ሰፊና በውስጡ ብዙ ጥበቦችን የያዘ በመሆኑ ምሁራን ለጥናት እንዳመች በአራት ዋና ዋና ዘርፎች ይከፍሉታል። እነሱም ቁሳዊ ባህል፣ ሀገረሰባዊ ልማዶች፣ ሀገረሰባዊ ትውን ጥበባት ናቸው። በመጀመሪያ የምንዳስሰው ቁሳዊ ባህል ወይም ማቴሪያል ካልቸር የተባለውን ዘርፍ ነው። ቁሳዊ ባህል ስንል በአይን የሚታዩ በእጅ የሚዳስሱና በምላስ የሚቀመሱ ተጨባጭ የፎክሎር አይነቶችን ነው። ማህበረሰቡ በአካባቢ የሚያገኛቸውን ጥሬ ዕቃዎች በራሱ እውቀት እና ስልት ወደ ተጠቃሚነት የሚያቀርብበት ጥበብ ነው። ይህንን ዘውግ ስናጠና በሶስት ጉዳዮች ላይ እናተኩራለን። አንደኛው ምርቱ ወይም ደግሞ ያለቀለት ዕቃ ሲሆን፣ ሁለተኛው ደግሞ ሂደቱ ነው። ሂደቱ ሲባል ዕቃው እንዴት ተሰራ፣ በምን አይነት ቴክኒክ ተሰራ የሚለውን ጥበብ ያሳያል። ሶስተኛውና ዋናው ደግሞ ምርቱን የሚያመርተውና የሚጠቀመው ህዝብ ነው። እንደ ፕራውን ገለጻ ቁሳዊ ባህል ሁለት ገጽታዎች አሉት። አንደኛው ቁሳዊ ባህልን እንደ ተጠኝ ቁስ ወይም የቁሶች ስብስብ ማየት ሲሆን፣ ሁለተኛው ደግሞ ቁሳዊ ባህልን እንደ አንድ የጥናት ዘርፍ መፍጠር ነው። እንደ ጥናት ዘርፍ ሲታይ ቁሱ በቀዳማዊ መረጃነት ይወሰድና የቁሱ ባለቤት ምን አይነት እምነት፣ ሀሳብና አመለካከት እንዳለው ለመተንተን ያገለግላል። ንዑሳን ዘርፎቹም አንደኛ ሀገረሰባዊ ስራ ወይም ፎክ ክራፍት ለግልጋሎት ትኩረት የሚሰጥ እንደ አገልግል፣ የቤት ዕቃ የመሳሰሉትን ያካትታል። ሁለተኛው ሀገረሰባዊ ስንክን ነው፣ ፎክ አርት ይባላል በእንግሊዝኛው አጠራር። ለውበት ትኩረት የሚሰጥ ስዕል፣ ጌጣጌጥ፣ ጭንብልን ያካትታል። ሶስተኛ ሀገረሰባዊ ምህንድስና ሲሆን ቤቶች፣ አጥሮች፣ እርከኖችና ጎተራዎች ያካትታል። አራተኛው ሀገረሰባዊ ምግብ፣ መጠጥ የመሳሰሉትን ሲይዝ በሱም ስር የቅመማ ቅመም ብልሃትና የአመጋገብ ስርዓትን ያካትተ ነው። አምስተኛ ሀገረሰባዊ ልብስ ነው። የዘወትር ልብስ እና የከተ ልብስ ተብለው በሁለት ተከፍለው ሊቀርቡ ይችላሉ። ቁሳዊ ባህል ከሌሎቹ የፎክሎር ዘርፎች የሚለይባቸው ባህሪያት ምንድን ናቸው? አንደኛ የአንድ ማህበረሰባዊ አካባቢ መገለጫ ናቸው። ሁለት የሚሰሩት የገበያን ፍላጎት ሳይሆን ባህላዊ እሴትን መሰረት አድርገው ነው። ሶስት ለውጣቸው በጣም አዝጋሚ ነው። አራት የሚሰሩት በቤተሰብ ወይም በቅርብ ቡድን ውስጥ በሚተላለፍ ሀገረሰባዊ ልማድ ነው። አንድ የፎክሎር አጥኚ ቁሱ ምን እንደሆነ ከመመዝገብ ባለፈ በቁሱ ውስጥ የታተሙትን የመደብ፣ የጾታ፣ የሃይማኖትና የታሪካዊ ምስጢሮችን ፈልፍሎ ማውጣት አለበት። ቁሱ ለምን፣ መቼ፣ በማን እንደተሰራ መተንተን አብይ ሙያዊ ግዴታው ነው። በአጠቃላይ ቁሳዊ ባህል የማህበረሰባችን ህያው ምስክር ነው። ከእጅ ጥበብ እስከ ምግብ አዘገጃጀት፣ ከምህንድስና እስከ አልባሳት ድረስ ያለውን ጥበብ ለመርዳት ማንነታችንን መርዳት ማለት ነው። በሚቀጥለው ክፍለ ጊዜ ስለ ሀገረሰባዊ ልማድ እንነጋገራለን።